ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ዛሬ አልኳችሁ በጅንጃን ጠብሻለሁ። እዚህ ጋር ድንች ጠብሻለሁ። እዚህ ጋር ቃራ ከትፌ አዘጋጅቻለሁ። የነሱ ቃራ ምንድነው ፍልፍል ባረድ የሚሉት ማለት ነው። ይሄ ቀዝቃዛውን የነሱ ቃራ ይሄ ሁለት ያለ አጥፊያለሁ። እዚህ ጋር የምሰራበትን አዘጋጅቻለሁ። እዚህ ጋር ደግሞ የተፈጨ ቲማቲም ሽንኩርት አቁላልቼ ቲማቲም ፈጭቼ ቲማቲሙን አጣለዋለሁ ማለት ነው። ይሄ ምንድነው እሱ ከዛ እዚህ ብስል አደርጋለሁ። ትንሽ ሳልሳ አድርጌ ከሙን አድርጌ ዘይቱን አድርጌ አበስዬ ቁጭ አድርጋለሁ ማለት ነው። እዚህ ጋር ደግሞ የተፈጨ ስጋ ማለት ነው። መጀመሪያ ሽንኩርቱን አቁላለሁ። ከዛ በኋላ ሽንኩርቱን አቁላልቼ ሽንኩርቱ ከቀላልኝ በኋላ ጊዜ እንዳይፈጅ ብዬ ነው ስጋውን ጨመርኩ ማለት ነው። ስጋው ሲበስልልኝ ይሄም እንትን ነው። ይሄ እንትናቸው ምንድነው እሱ ቃራቸው ይሄ ቀዝቃዛው ማለት ነው። ከቀዩም ከምኑም አረኩበት። እዚህ ጋር ደግሞ በግዶንስ አዘጋጅቻለሁ። እሱን ጨምርበታለሁ ማለት ነው። ከዛ እንትን ነው ማለት ነው። ይሄ ምንድነው የሚሉት መሰጋ ነው የሚሉትና እሱ ልሰራ ነው ማለት ነው። ዛሬ ምሳ ለዛ እላችኋለሁ ውዶቼ፣ ጠብቁኝ እላችኋለሁ። ከዛ ይሄ ዋህዷል ማለት ነው። ስጋዬን በስሎልኛል። ይሄ ችግር የለውም ማለት ነው። መብሰል የለበትም ማለት ነው። ዞሮ ዞሮ እንትን ውስጥ ስለሚገባ መክሮን ውስጥ ይገባል ማለት ነው። ከዛ እንደዛ ታዘጋጁና አብረን እንሰራለን ማለት ነው። ተከታተሉኝ። እዚህ ጋር እንደምታዩት ነው። እንደምታዩት መሰራበትን አዘጋጅቻለሁ። ይሄ ኦቨን ውስጥ የሚገባው ማለት ነው። እንዳልኳችሁ ድንቼን አዘጋጅቻለሁ፣ በጅንጃን አዘጋጅቻለሁ፣ ስጋዬን ለዚህ ተጠብሶ አዘጋጅቻለሁ ማለት ነው። አሁን ወዴት እንሄዳለን? ወደዚህ እናደርጋለን ማለት ነው። እንደምታዩት ነው። ከዛ በኋላ ምን እናደርጋለን መሰላችሁ? ስጋውን ማለት ነው። በጣም የሚጣፍጥ ምግብ ነው የሚሆነው። በሚገርማችሁ ማለት ነው። በጣም የሚጣፍጥ ምግብ ምክንያቱም ውሃ ምናምን አይገባም። እንዳልኳችሁ እንትኑን ነው ያዘጋጀሁት ማለት ነው። ለብቻ ቲማቲሙን አበስየዋለሁ ማለት ነው። እናንተ እንዳቅማችሁ መስራት ትችላላችሁ። እኔ ስጋውን አንድ ይሄ እንትን ነው የምሰራው ማለት ነው። ለዚህ ካስተካከልኩ በኋላ ኦቨን ውስጥ ሁሉም የበሰለ ስለሆነ ብዙም አይቆይም ማለት ነው። ከዛ በጣም መጣፈጥ ምግብ ነው የሚሆነው። እውነቱን ስነግራችሁ ማለት ነው። በጣም ወዳችሁ ትበላላችሁ ማለት ነው። እና አሁን ከላይ ታረጋላችሁ። እንዳልኳችሁ እያያችሁት ነው አይደል?
ችግር የለም እንጨርሳለን። እንዴ አረግና ከዛ እንደምትመለከቱት ነው። በጣም ያምራል አይደል ወንዶች? እንደምታዩት ነው። አሁን ተጨርሰናል ማለት ነው። እንመለሳለን። አሁን ምን ይቀራል መሰላችሁ? ከዛ ኦቨን ውስጥ እንዳልኳቸው ብዙም ባይቆይ ችግር የለም ማለት ነው። ያኔ በአንድ እጅ እየቀረስኩ ስለሆነ ነው እንጂ በእንትንም እንደዚህ እያዞራችሁ በእቃው መድፋት ትችላላችሁ። ቲማቲሙ ማለት ነው ስለማይቃጠል። ከዛ ምንም አይነት ውሃ አይገባም ራሱ በቃ ትንሽ ከሰር እንትን ትለኩሳላችሁ። ልክ ሁሉም ሲንተከተክ ላይ ትንሽ ታቀላላችሁ ካላስ ከዛ በሩዝ ይበላል ማለት ነው። መሰጋ አሉት ሰዎቹ። እንደዚህ መድፋት ትችላላችሁ። እንደዚህ አያችሁ? ምንም ውሃ አይገባም። በቃ ኦቨን ውስጥ ጨርሰን ማለት ነው። እንደምታዩት ነው። በቃ አሁን እንደዚህ በቃ ይከደናል። በአሉሚኒየም ከደነዋለሁ። ሌላ በቃ አሁን ኦቨን ውስጥ ነው የምከተው ማለት ነው። እንደምታዩት ነው። እኔ እዚህ 40 ነው የምጠቀመው። አሁን እንደዚህ በአሉሚኒየም ሸፍኛለሁ። አሁን ኦቨን ውስጥ ላስገባ ነው ማለት ነው። እንደዛ አላችኋለሁ። አሁን በቃ ብዙ ሰዓት አይፈጅም። ሁሉም የበሰለ ስለሆነ ስጋውም ምንድነው እሱ ስጋውም ቲማቲም ሁሉም የበሰለ ስለሆነ 30 ደቂቃ ከዚህ የበለጠ አይፈጅብላችኋለሁ። እስከ በስሎ እስከወጣ ድረስ ደግሞ እንግዲህ ቆዩ እላችኋለሁ። አብረን እንበላለን። አሁን እንደምታዩት እንደዚህ በስለዋል ማለት ነው። በጣም የሚያምረው በዚህ በስሏል። ይሄን በሩዝ ብቻ መብላት ማለት ነው። ሩዝን እዚህ ጋር ሰርቻለሁ። እንግዲህ አብረን እንበላለን ማለት ነው። በጣም ነው የሚጣፍጠው ማለት ነው። ይሄን ይመስላል ዛሬ ምግባችን። መልካም ጊዜ ይሁንላችሁ። ኑ እንብላ። ይሄው እንደምታዩት ማለት ነው። ሁሉም ነገር ደርሷል። አሁን ወደ ምግቡ እናቀርባለን ማለት ነው። እነሱ በጣም የሚጣፍጥ ምግብ ነው። እንደዚህ ከጎን ታረጋላችሁ ማለት ነው። ጎን ታረጋላችሁ። ከዛ እንደምታዩት ነው። በጣም የሚጣፍጥ ምግብ ነው። በጣም ቆንጆ ምግብ መሰጋ ይላሉ ሰዎች። ኑ እንብላ። ይሄን ይመስላል እላችኋለሁ። ከዛ እንዲህ እያደረጋችሁ ብቻ መብላት ነው እና በጣም ነው የሚጣፍጠው የምር ማለት ነው። እውነቱን ስነግራችሁ እና ሞክሩት እላችኋለሁ። እናንተ መቼም ታውቃላችሁ። እኔ እንደዚህ ነው የምሰራው ማለት ነው። መሰጋ እንብላ እና መልካም ጊዜ ይሁንላችሁ። ዋው እዚህም ይሄው እያቀራረብኩላችሁ ነው። እንደዚህ የሚፈልጉት እንደዚህ የሚፈልጉት እንደዚህ። በተረፈ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ብዝዝት ይበልልኝ። ባይ ባይ።